ከዛ በኋላ ከካንሰር ነፃ ሆንኩት። ወረቀት ይኸው ነፃ የካንሰር አንድ ዓመት ሙሉ የማህፀን ካንሰር ነበረባት። ብቻ አይደለም እግዚአብሔር የእሳት መካከል አውጥቷል። ከሞት መካከልም አውጥቷል። ብዙ ቀን እግዚአብሔር ደግሞ ከኔ ጋር ነው። አሁንም ከኔ ጋር ነው አውቃለሁ። በዚህ ቦታ ላይ ታምራትን እንድትቀበል አደረጋው። ነፃ ያወጣት ይሁድ ቀን እዚህ ቤት ላይ የነበራችሁ ሰዎች አይታችሁታል። የማህፀን ካንሰር ጮጋራ ጭንቅላት ላይ ጭምር ነው። ሁሉንም ነገር ነው ያስጨነቃት። በሳት ላይ ተደግሞ የተሰጠ ነገር ነው የነበረው። ለቀ ካንሰሩን ይዘ ሶስት እየጮሁታ ሁለት ቀጥራ ጀመጨረሻ ተልቀና እግዚአብሔር ያንን አፈረሰው። ካንሰሩን የአንድ ዓመቱን ደመሰሰው። ምስጋናው ለናዝሬቱ ለኢየሱስ። እሱ ይክበር፣ እሱ ይክበር። ግን ኢየሱስ ክርስቶስ እዚህ ተፈወስኩ። ሰይጣን ጮሆ ወጣ። አሜን። ከዛ በኋላ ከካንሰር ነፃ ሆንኩት። ወረቀት ይኸው ነፃ የካንሰር ራጃ የካንሰር አዋጅ ይገለበጣል። ምስጋና ስጡ። እኔ የምልሽ ስንት ጊዜ ነው የካንሰር አለ ያሉሽ? አንድ ዓመት ነው። አንድ ዓመት ሙሉ የማህፀን ካንሰር ነበረባት። ኢየሱስ ጌታ ነው። ትላንትና ነው የተመረመርችው? ትላንት ያርኩና ተመረመርኩ። እኔ ነፃ መሆኑ ራሱ ልቤ ይነግረኛል። ውስጥ ነፃ መሆኑ አውቃለሁ። እሺ። ከዛ በኋላ ነፃ መሆኑ መጣው። ወረቀት ተሰጥቶት ነፃ መሆኑ መጣው። ነፃ ነሽ ብሎ ይሄንን ወረቀት ኢየሱስ ጌታ ነው። የማህፀን በር ካንሰር ምርመራ ቅድመ ካንሰር የሕክምና አገልግሎት የቀጠሮ ካርድ ይላል እዚህ ቦታ ላይ። ከዛ ደግሞ የምዝገባ ቁጥር ይላል፣ ኔም ይላል። ከዛ ደግሞ እድሜውን ይነግራል። እዚህ ቦታ ደግሞ መጨረሻ ላይ ደግሞ ነፃ መሆኗን የሚገልጠውን ጽሑፍና ፍርማ የለም። ስለሆነ የለም ነው። አጨብጭቡ ለጌታ። የካንሰር ነው ይገባል። ቻካቡራ አሎቬና ተብራሸ ኢየሱስ ቁም ብላችሁ አመስግኑ ይሄንን ጌታ። ለጌታ ኢየሱስ ብቻ አይደለም እግዚአብሔር የእሳት መካከል አውጥቷል። ከሞት መካከልም አውጥቷል። ብዙ ቀን እግዚአብሔር ደግሞ ከኔ ጋር ነው። አሁንም ከኔ ጋር ነው አውቃለሁ። ከክፉ አሳልፎ አይሰጥም። እኔ የሚጠይቅሽ እሺ፣ አንቺ አሁን አንድ ዓመት ሙሉ እዛ ስትሰሪ እዛ መከላከያ ውስጥ እየሰራሽ ሳለ ይሄ በማህፀን ካንሰር ስትሰቃይ ለማንም አልነገርኩም። አልነገርሽም? ሐኪም ቤት ብቻ ነው ማለት? ሄርኩ ተመረመርኩ። እንደዚህ ተባልኩት። ይህም ለእግዚአብሔር ቀላል ነው አልኩት። ከዛ በኋላ ከዛ እኔ ፍቼ ሰላለ ነበርኩ። ስመጣ 3 ቀን ለመንኩ፣ ከለከሉት። ከዛ ጸለይኩ። አንድ ቀን ጾም ጸሎት ገባሁት። ከዛ በኋላ ሰጡት። ከዛ በኋላ ዛሬ ተፈትቼ ነው የሚመጣው ብዬ ነገርኩ። ይሄ ያለች እዚህ ማለት ነው። ከዛ በኋላ ጥዋትም እንደዚህ ብዬ ስናገር ሲጀመር ውስጥ ይነግራል። ምን ስንት ሰዓት መካከል ወጥቼ እግዚአብሔር ደግሞ ከኔ ጋር ነው። ስንቶች ተፈወሱ፣ ስንቶች ዳኑ። እኔ እሱ ልጅ አይደለም እንዴ አልኩት። ከዛ ዳንኩት። እዛ ለቀ ካንሰሩን ይዘ ሶስት እየጮሁታ ሁለት ቀጥራ ጀመጨረሻ ተልቀና ሰይጣን ጮሆ ወጣ። ስንት ኮተት ይዞ ወጣ። እግዚአብሔር ደግሞ ፈወሰኝ። ሃሌሉያ! አጨብጭቡ ለጌታ። የኔ ጌታ ኢየሱስን አመስግኑ ባካችሁ። የቀላል ነገር እንዳይመስላችሁ። ኢየሱስ ማን ነው? ጌታ ነው። ይሁድ ቀን ነው እግዚአብሔር እዚህ ቦታ ላይ ታምራትን እንድትቀበል አደረጋው። ነፃ ያወጣት ይሁድ ቀን እዚህ ቤት ላይ የነበራችሁ ሰዎች አይታችሁታል። የማህፀን ካንሰር ጮጋራ ጭንቅላት ላይ ጭምር ነው። ሁሉንም ነገር ነው ያስጨነቃት። በሳት ላይ ተደግሞ የተሰጠ ነገር ነው የነበረው። እግዚአብሔር ያንን አፈረሰው። ካንሰሩን የአንድ ዓመቱን ደመሰሰው። ምስጋናው ለናዝሬቱ ለኢየሱስ። እሱ ይክበር፣ እሱ ይክበር፣ ኢየሱስ ይክበር፣ አዳኙ ይክበር፣ ፈዋሹ ይክበር። ዋው! አዶናይ ይክበር። ኢየሱስ ነው፣ ኢየሱስ ነው፣ ኢየሱስ ይክበር። አጨብጭቡ ለጌታ። ሃሌሉያ! ኢየሱስ ጌታ ነው። ለእግዚአብሔር ይቻላል። አሜን። እውነት ምንም ነገር ሕክምና እንዳትሄዱ። እውነት ያምን ሁሉ ይቻላል አይደል? ይቻላል። ሰይጣን ያስቀመጠባችሁ በሽታ ሁሉ በኢየሱስም ይቀልጣል። አሜን። ከሷ እንዲሁ ይሄ ካንሰር እንደተሰረዘ ከናንተም ላይ የተለያየ ቦታ ላይ ተደግሞባችሁ የተቀመጠ የሷ ማህፀን ካንሰር ነው። የናንተ ሌላ ጠላት ያስቀመጠው ነገር ነው። አሁን በኢየሱስም ይነሳል። አሜን። አሁን በኢየሱስም ይነሳል። አሜን። አሁን በኢየሱስም ይነሳል። አስጨናቂ አውሬ ይሞታል። አሜን። እናንተን ጉዳይ ያዘ አውሬ ይሞታል። አሜን። እንኳን ደስ አለሽ። ሰላም ሆንሹ። ከዛ በኋላ ምንም ነገር የለሽም። ሰላም ነው። ጭንቀት ጠፋ። ሁሉ ነገር እንደም ተኝቼ አደርኩ።
ተኝተሽ ከዛ በኋላ አዎ ኢየሱስ ጌታ ነው። ከዛ በኋላ በዛ ሰዓት እንደዚህ ስታጠቅም እንዴት ልታጠቅ አምላኬ ብቻ አንተ ታውቃለህ። ዝቅ ከፍ አይልም። በቃ ወገብ ይዞኝ ያመኛል። ምን ሊበለው ብዙ ነገር ደግሞ እግዚአብሔር አንተ ታስችላለህ እኮ ይችላልው። አልፈ እመጣለሁ። ሰው ሁሉ አልቆ ነው ያለው። አሁንም አንቺ ነሽ ያለሽው። ኢየሱስ ማን ነው ደግሞ እንጃ ያኖራል። የሚያኖር ሰው ያኖራል። ኢየሱስ ጌታ ነው። አረጋግጠሽ ነው ያልኳት። አስመርምረሽ አረጋግጠሽ ቼክ አርገሽ ይዘሽ ነይ ስል እሷም ታዘዘች። ይዘሽ መጣችሁ። ቀጣይ ደግሞ እግዚአብሔር አምላክ ይሄንን አድርጓል። ቀጣይ ደግሞ ሌላ ታምራት ይቀበላል። አሜን አሜን። እጃችሁን አንሱና ቀጣይ ታምራት ይሆናል በሉ። አሜን። ተንበርከክ ሊቀባሽ የትኛውም በሽታ እንዳያገኝሽ የክርስቶስን ደም ቀባው። አሜን። በናዝሬቱ በጌታ በኢየሱስ ደም ቀባው። አሜን። በክርስቶስ ደም ቀባው። አሜን። ከዚህ በኋላ የእግዚአብሔር ክብር ካንቺ ጋር ይሁን። አሜን አሜን። በሚተጅበት መንገድ ሁሉ እግዚአብሔር ካንቺ ጋር ይሁን። አሜን አሜን። ይሄኛውም ነገር ሁሉንም ነገር ጨርሰሽ እንድትመጪ መንገድሽ ይከፈት። አሜን አሜን። መልካም ዜና ይሁን አሜን። በኢየሱስም አሜን። አሜን።